አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም። ዛሬ እንዴት ላይቭ እንደምንገባ ነው ማሳያችሁ። ላይቭ ላይ ብዙ አይነት ጥቅሞች ታገኛላችሁ። እንዲሁም አንደኛ ወጪ አወራችሁን ለማሳደግ በጣም መፍትሄው ላይቭ ነው ማለት ነው። በጣም አሁን ቪዲዮአችሁ ሰው ባየ ቁጥር ላይቭ በገባችሁ ቁጥር መቆጠር የላችሁ አንድ ሰዓት ስትቀመጡ ያው የሚቆጥራላችሁ አንድ ሰዓት እንደተቀመጣችሁ ያው ይቆጥራላችኋል። ወጪ አወራችሁን ማለት ለማሳደግ እንዲሁም ይጠቅማችኋል። እንዲሁም ሁለተኛው ደግሞ ሰብስክራይብ ለማድረግ አንዳንድ ሰው እያለፈ የእናንተ ቪዲዮ ሲገባ በዛን ሰዓት ሰብስክራይብ ምናምን ልታገኙ ስለምችሉ ላይቭ በጣም ጠቀሜታ አለ። ዛሬ እሱንም የምናሳያችሁ ላይቭ እንዴት መግባት እንዳለባችሁ። በቅድሚያ ወደ ቪዲዮ እንሂድ። ቀጥታ ወደ ቪዲዮ ስንሄድ ምንድነው የምናደርገው? እዚህ ጋር የራሳችሁ ፕሮፋይል ላይ አሁን ዩቲዩብ ፕሮፋይል ትገቡና ምን ታደርጋላችሁ መሰላችሁ? እዚህ ጋር ማለት የፕላስ ምልክት አለች ማለት እሷ የፕላስ ምልክቷን ትነካላችሁ ማለት ነው። ልክ ወደዚህ ፔጅ ያወስዳችኋል ማለት ነው። ላይቭ ምትሏን ስትነኩ ወደዚህ ፔጅ ሲወስዳችሁ ምንድነው የመጀመሪያው ምንድነው ያው እዚህ ጋር ጽፍ ያለው እናንተ የፈለጋችሁ ሰርቪስ መስራት ትችላላችሁ። ዝም ብለን ያጣኩት ላይቫችሁ ጋር እዚህ ጋር ምጽፋላችሁ የላይቫችሁ ርዕስ ማለት ነው። የምትገቡበት ርዕስ እናንተ እስከምታውቁ ርዕስ ትጽፋላችሁ ማለት ነው። ሁለተኛው እዚህ ጋር ምን አለች? እዚህ ጋር የእስክሪብቶ ምልክት ወይ እርሳስ ምልክት እሷን ስትነኩ ምን ያስመርጣችኋል? ተምኔል ማለት እናንተ ያዘጋጁት ተምኔል ምን አይነት ተምኔል ራሳችሁ ታውቃላችሁ። እሱን ተምኔሉን ታስገባላችሁ ማለት ነው። እዚህ ጋር ደግሞ ሶስተኛው ምን አለ? እዚህ ጋር እቺን ሶስተኛውን ወደ ኋላ እንመለስ። እዚህ ጋር ስትነኩ ምንድነው የሶስተኛውን እቺ ትነካላችሁ። በቀስት ያሳየሁት ፐብሊክ የምትሏን ሶስተኛውን ትነካላችሁ ማለት ነው። ወደ ሶስተኛው ስናል እዚህ ጋር ምን አለ? ፐብሊክ እና አልሊስትድ የሚል አለ። እዚህ ጋር ፐብሊክ እዚህ ጋር አልሊስትድ የሚል አለ። ምንድነው ሁለቱ ልዩነት? ይሄኛው ፐብሊክ የሚለው ለሁሉም ሰው እንዲታይ ነው። አልሊስትድ ማለት ለማንም እንዳይታይ ሊንክ ወይም ለላካችሁ ሰው እንዲታይ ማለት ነው። እና እናንተ የምትመርጡት ለሁሉም ሰው እንዲታይ ከፈለጋችሁ ፐብሊክ ነው የምትለዋን እዚህ ጋር ማግባት አለባችሁ ማለት ነው። እሺ ወደ ሶስተኛው እናልፋለን። እዚህ ጋር ኦዲየንስ የምትላለች እሷን መንካት አለባችሁ። ኦዲየንስ በጣም ይጠቅማችኋል ማለት ነው። በጣም አብዛኛዎቹ ትሰት የምትነኩት ምንድነው እዚህ ጋር ኦዲየንስ ማለት ነው። ኦዲየንስ ማስተካከል አለባችሁ ማለት ነው። ኦዲየንስ ስትነኩ ምንድነው እዚህ ጋር የማስመረጣችሁ የቱ መሰላችሁ? የመጀመሪያው የምንድነው የሚለውን ይሄ ቪዲዮ የተሰራው ለህፃናት ነው እንዲህ ይላችኋል። እናንተ ለህፃናት ከሰራችሁ አዎ የስ ስላላችሁ። ሁለተኛው ስቴፕ ምንድነው እዚህ ጋር ነው የሚለው ደግሞ ለህፃናት አይደለም የሰራሁት ቪዲዮ ለአዋቂዎች እንዲታይ ነው ፈልገው ባያችሁ። እዚህ ጋር ሁለቱንም ሴቲንግ በደንብ ማጠንቀቅ አለባችሁ። ለአዋቂ ከሰራችሁ የግድ ነው በሚለው ላይ ማድረግ አለባችሁ። ለህፃናት ከሰራችሁ ደግሞ የላኛውን መምረጥ ግዴታ ነውና እሱን አስተካክሉ ማለት ነው። እኛ ምን እንላለን? ኖ እንለዋለን ማለት ነው። ለሞላቸውም ማለት ነው። እዚህ ጋርም ድጋሚ ትነካላችሁ። እዚህ ጋር ትነኩ ምንድነው የሚመጣው? እዚህ ጋር ከሁለት አንዱ 18 ዓመት በታች እዚህ ጋርም ሁለት እንደዛው ነው የሚያስመርጣችሁ። እናንተ የስታውን ኖ ስላላችሁ ማለት ነው እዚህ ጋር ትወጣላችሁ ማለት ነው። ወደ አራተኛው ደግሞ እችን ኦን ማድረጋችሁን እንዳትረሱ ማለት ሎኬሽን ማለት ነው። ሎኬሽን እናንተ የምትመርጡት ሀገር ማለት አሁን ለምሳሌ ይሄን ቪዲዮ የት እንዲታይ ያላችሁ አሁን ላይቭ ማለት ነው የት እንዲታይ ያላችሁ ትፈልጋላችሁ? ኢትዮጵያ ውስጥ ብቻ እንዲታይ አሁን ኢትዮጵያ ብላችሁ ከመረጣችሁ ኢትዮጵያ ውስጥ ነው የሚታያላችሁ። ዩናይትድ ስቴትስ፣ ዩናይትድ አረብ እነዚህ በቃ የመሳሰሉ ፈረንሳይን ከፈለጋችሁ የፈለጋችሁበት ሀገር ማለት እናንተ የፈለጋችሁ እዚህ ጋር ለምሳሌ እኔ ኢትዮጵያ ብል ራሱ ያመጣልኛል። አሁን ለምሳሌ ኢትዮጵያ ብዬ ብመር አሁን ቪዲዮ አሁን ላይቭ ማስተላልፈው ነው ለኢትዮጵያ ሰው ብቻ ነው የሚተላለፈው ማለት ነው። ለሌላ ሰው ለሌላ ሀገር እንዳይታይ አይፈቅድም ማለት እናንተ ነው እሱ ወይን ምን ታደርጋላችሁ? ኤክስ ታደርጋላችሁ ማለት ኢትዮጵያ ብቻ ሳይሆን ሁሉም ሰው እንዲያውቅ ከፈለጋችሁ ምን ታደርጋላችሁ? ኤክስ ታደርጋላችሁ። ራሱ ሎኬሽኑን ታልፋላችሁ ማለት ነው። ሌላው ምንድነው እዚህ ጋር ኔክስት የምትለውን ትነካላችሁ። ኔክስት ስትሉ ወደ ላይቭ ይወስዳችኋል ማለት ነው። ላይቭ ስትገቡ ምን ታደርጋላችሁ መሰላችሁ? አሁን አብዛኛው ሰው ወይም ቲክቶክ በስልኩ ከፍቶ ቲክቶክን ወደዚህኛው ላይቭ እንዲስተላለፍ የምታደርጉ ከሆነ እንደዛ አታርጉ። ሁለተኛው ደግሞ ምንድነው አሁን ለምሳሌ ቲቪ ላይ የሚስተላለፉ በቃ ፕሮግራሞች እንደዚህ የመሳሰሉ ነገሮች የራሳችሁን የሆነ ነገር በቃ የራሳችሁን ቪዲዮ ማሳየት እዛው ዩቲዩብ እንደዚህ ያሳለፋችሁ እንደዚህ አይነት ነገር የምታደርጉ ሆነ ምን ያደርጋል? ቻናላችሁን ትጎዳላችሁ ማለት ነው። ኮፒራይት ይለቅባችኋል ማለት ነው ዩቲዩብ። እንደዚህ አይነት ነገር አታርጉ። እናንተ የራሳችሁን ለማያየት የምትፈልጉ ካለ የዋይድ ላይቭ ላይ በቃ
ከሰው ጋር ከጓደኞቹ ጋር ለማውራት ከፈለጋችሁ መሰረት ብቻ በዛ መሰረት መክፈት አለባችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። እንደጠቀማችሁ ተስፋ አደርጋለሁ። ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ማበረታታት እንዳይረሱ። በሌላ ቪዲዮ እንዲሰራላት የሚፈልጉ ካለ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።